አምላካችን የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላምን ፍቅርን ለሁላችን ያበዛልን ይስጠን። እንግዲህ እንደ እግዚአብሔር ፈቃድ የሮሜ መልእክት ምዕራፍ 3 ላይ ደርሰናል። ሁላችሁም መጽሐፍ ቅዱሳችሁን ግለጡና ሮሜ ምዕራፍ 3 ከቁጥር 21 ላይ ያለውን ኃይለ ቃል እናነብና ወደ ቁጥር 1 እንመለሳለን። ምክንያቱም የመልእክቱ ዋና ፍሬ ሀሳብ ያለው እዚህ ከቁጥር 21 ላይ ጀምሮ ባሉት አረፍተ ነገሮች ስለሆነ እዛ ላይ ያለውን ዋና ሀሳብ ካየን በኋላ ለምን ይህ እንደተነገረ ወደ ቁጥር 1 ሄደን እንመለከታለን። በእግዚአብሔር ፈቃድ እናነበዋለን። ሮሜ ምዕራፍ 3 ከቁጥር 21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጽድቅ እንዲሆን በኢየሱስም የሚሆነውን እንዲያጸድቅ አሁን ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ቅዱስ ጳውሎስ ከዚህ በፊት ደግመን ደጋግመን እንደተነጋገርነው ነገረ ድህነትን በጥልቀትና በስፋት የሚጀምረው ከምዕራፍ 3 ጀምሮ ነው። 16 ምዕራፍ ስንመለከት ምዕራፍ 3 ላይ ጽድቅ የሚገኘው እንዴት እንደሆነ ያ ጽድቅ በምን አይነት መልኩ ወደ ዓለም እንደተገለጠ ያ ጽድቅ ለነማ እንደሆነ እግዚአብሔር ያዘጋጀው በስፋት የሚገልጠው ነው። የሚገርማችሁ ይሄ ጽድቅ ሰው ሰራሽ ጽድቅ አይደለም። ይሄ ጽድቅ ከእግዚአብሔር የተገኘ ጽድቅ ነው። ከላይ ሲጀምር ምንድን ነው የሚለው? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ምንድን ነው ይሄ የእግዚአብሔር ጽድቅ የሚባለው? ሰዎች ሊድኑበት የነበረ ሰዎች በራሳቸው የእግዚአብሔርን መንግስት እንወርስበታለን ይሉት የነበረ የጽድቅ አገልግሎት ብለው የሚጠሩት ነበር። ያ የጽድቅ አገልግሎት ግን ጽድቅ ሆኖ ሊቀጥል አልቻለም። ሰዎችንም ሊያጸድቃቸው አልቻለም። ይሄም በኦሪቱ የነበረው ሕጋቸው፣ ስርዓታቸው ይፈጽሙት የነበረው አምልኮት ነበር። በባህሪው ሕጉ ንጹሕ ቢሆንም በባህሪው ከእግዚአብሔር የተሰራላቸው ስርዓት ቅዱስ ቢሆንም የሚጠነቅቅ ሰው ስላልተገኘ፣ ጠብቆ መሄድ የሚችል ሰው ስላልተገኘ ያ የጽድቅ መንገድ ጽድቅ ሆኖ ሊያድናቸው አልቻለም። ስለዚህ ሌላ የጽድቅ መንገድ እግዚአብሔር አመጣ። ይሄም የጽድቅ መንገድ በሕግና በነቢያት የተመሰከረለት፣ አስቀድሞ ትንቢት የተነገረለት፣ አስቀድሞ ይመጣል ተብሎ ሱባኤ የተቆጠረለት የእግዚአብሔር ጽድቅ ልጁ ክርስቶስ ኢየሱስ የእርሱ ቤዛነት፣ የእርሱ ሞት፣ በደሙ የተገኘው ሕይወት እርሱ የእግዚአብሔር ጽድቅ ተብሎ በመጽሐፍ ቅዱስ ተገልጧል። ይሄ ጽድቅ ደግሞ አሁን ላመኑት ብቻ ሳይሆን ሲኦል ለነበሩትም ሰዎች ሁሉ ወደ እግዚአብሔር መንግስት መግቢያ ጽድቅ በር ሆኗቸዋል። መጽሐፍ ቅዱስን በደንብ ልብ ብላችሁ ተመልከቱ። ይሄ እግዚአብሔር በልጁ በኩል የገለጠው የማዳን ስራ፣ ክርስቶስ መስቀል ላይ የፈጸመው የቤዛነት አገልግሎት፣ በደሙ የተሰጠው ሕይወት አሁን ላሉት ወደፊት ለሚመጡት ብቻ አይደለም፣ ወደ ኋላ ሄዶ ከ5500 ዘመናት በፊት የነበሩትን ሁሉ የሚያጸድቅ የእግዚአብሔር ድንቅ መለኮታዊ ሐሳብ ነበር።
በእግዚአብሔር ዘንድ የተሰራ እግዚአብሔር ለፍጥረቱ ያዘጋጀው ድንቅ የማዳን ስራ ነበረ። ይህንን ቃል ልብ ብላችሁ አንቡት። እንዲህ ይላል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ቁጥር 25 ላይ እነማ በእርሱ የሚያምኑ የእርሱን አዳኝነት የተቀበሉ በስሙ የተጠመቁ በደሙና በስጋው የታተሙ ልብሳቸውን በበጉ ደም ያጠቡ እንደተባለ በክርስቶስ ኢየሱስ ያሉ እነሱ ኩነኔ የለባቸውም እንደተባለ እነሱ ናቸው ይጸድቃሉ ተብሎ የተነገረው። ቀጥሎ ደግሞ ምንድን ነው የሚለው? እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆሙ ካለ በኋላ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። በፊት በውርስ የመጣውን ኃጢአት ሁሉ ኦሪጂናል ሲንም ይሁን ፐርሰናል ሲን ከክርስቶስ በፊት የሰሩ ሰዎችን ሁሉ ያለ ልዩነት ሊያጸድቅ የመጣ የእግዚአብሔር ጽድቅ። አይገርም? ሲኦል የነበሩትን ሁሉ ወደሚደነቅ ብርሃን ያሻገራቸው የእግዚአብሔር ጽድቅ ልጁ ክርስቶስ ኢየሱስ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ አንደኛ ጴጥሮስ 3:18 በሲኦል ለነበሩት ሁሉ ሰላምን ሰበከላቸው ይላል። ክብር ለስሙ ይሁን። በአካለ ሥጋ መስቀል ላይ ተሰቅሎ ወደ መቃብር ከወረደ በኋላ ቀጥታ ወደ ሲኦል ነበረ ክርስቶስ ሄደው ከአዳም ጀምሮ የነበሩትን ሁሉ ያለ ልዩነት ነው ክርስቶስ ነፃ ያወጣቸው። በሲኦል የነበሩትን ሁሉ ሰላም ለእናንተ ይሁን ብሎ ሰላምን ሰበከላቸው። ዛሬ ካህናት በቤተ መቅደስ ሰላም ለኩልክሙ የሚሉት ክርስቶስ ሲኦል ውስጥ ያሰማትን ድምፅ ነው። ለሁላችሁ ሰላም ይሁን አላቸው። እርግማናቸውን ሻረላቸው። አንዳንድ ጊዜ ሰዎች የሚጠይቁት ጥያቄ አለ። ደጋጎቹ እነ አብርሃም እነ ሙሴ እነ አሮን እሺ ከሲኦል ወጡ እንበል፣ ሌሎቹስ አመፀኞቹስ፣ ነፍሰ ገዳዮቹስ፣ ሴሰኞቹስ እነሱንስ ጸደቁ እንበል እንዴ የሚሉ ሰዎች አሉ። አዎ ልዩነት የለም። ሁሉም በድለዋል፣ ሁሉንም ደግሞ ከሲኦል አውጥቷቸዋል። የእግዚአብሔር ፍቅሩ ከአይምሮ በላይ ነው። እግዚአብሔር ፍቅሩ ከውቅያኖስ ይልቅ ጥልቅ ነው። እግዚአብሔር ለሰው ልጆች ያለው ርኅራኄ ከመነገር በላይ ነው። ሁሉ ደካሞች እንደሆኑ ያውቃል። ሁሉ አቅመ ቢስ እንደሆኑ በራሳቸው መጽደቅ እንደማይችሉ ያውቃል። ስለዚህም ጽድቅን እግዚአብሔር ከዘላለም ዘመናት በፊት አስቀድሞ ስላዘጋጀ ይሄንን የዘላለም ዘመናት እቅዱን በልጁ በክርስቶስ በኩል ገለጠው። ሁሉ ጊዜ የምንጠቅሰው ጥቅስ አለ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ሁለተኛ ጢሞቴዎስ 1:9 ላይ ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን፣ አሁን በጌታችን በመድኃኒታችን መገለጥ ታይቷል። ምን? ጸጋ፣ ነፃ ስጦታ፣ የማዳን ስራው የእግዚአብሔር ሰዎችን ሁሉ በምህረት የሚያይበት የፍቅር አይን ጸጋው፣ ምህረቱ ይሄ በማ ተገለጠ? በልጁ በኢየሱስ ክርስቶስ። ግን የተዘጋጀው መቼ ነው? ከዘላለም ዘመናት በፊት አዳም ዕፀ በለስ ሳይበላ በፊት አዳም ሳይፈጠር በፊት አዳም በስድስተኛው ቀን የተፈጠረው በዕለተ ዓርብ። እግዚአብሔር ዓለምን የሚያድንበትን ጸጋ ግን አይደለም አዳም ሰማይና ምድር መላእክት እንኳን ሳይፈጠሩ በፊት በእግዚአብሔር መለኮታዊ እቅድ ውስጥ አስቀምጦታል። ለዚህ ነው ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ቃል ሥጋን ከመዋሃዱ በፊት የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ሆኖ በተዋህዶ ከመገለጡ በፊት ክርስቶስ ከድንግል ማርያም ተወልዶ አማኑኤል ተብሎ ከመጠራቱ በፊት ሥጋ የቃልን ገንዘብ ገንዘቡ አድርጎ እንደሚኖር ተጠርቶ ዘላለማዊ የመባልን ስያሜ አግኝቶ ከዘላለም ዘመናት በፊት ጸጋ በክርስቶስ ኢየሱስ ተሰጠን አለ።
ሥጋ የተገለጠው ጌታ ከድንግል ከተወለደ በኋላ ነው የሥጋ ማንነት ክብሩ የተገለጠው። ግን ከዛ በፊት ያ ጸጋ በቃል በኩል ተዘጋጅቶልን ነበር በልጁ በኢየሱስ ክርስቶስ። በሥጋ ሲገለጥ ደግሞ ያ ጸጋው ታየ። ይሄ ጸጋው ታዲያ ሲኦል ለነበሩትም ሰዎች ተርፏል። ጳውሎስ ይህንን ነው የሚነግረን። የክርስቶስ ቤዛነት፣ የክርስቶስ ሞትና አዳኝነት አሁን ላለ ነው፣ ወደፊት ለሚመጣው በክርስቶስ ለሚያምነው ብቻ አይደለም፣ በሲኦል ለነበሩት ሁሉ በፊት ለተሰራው ኃጢአትም ጭምር ነው የሚለው ቃል በቃል። በፊት የተሰራው ኃጢአት ምንድን ነው እንዳልካችሁ ነው። ፐርሰናል ሲን እና ኦሪጂናል ሲን። የውርስ ኃጢአትም አለ፣ የግል ኃጢአትም አለባቸው። ሁሉም ግን ሲኦል ቢወርዱም ረድኤተ እግዚአብሔር ጠብቆቸዋል። ጻድቃኑን የሲኦል እሳቱ፣ ትሉ፣ መከራው እንዳያገኛቸው ፕሮቪደንስ ኦፍ ጋድ፣ የእግዚአብሔር ልዩ መለኮታዊ ጥባቆት እነ አብርሃም እነ ሙሴ እነ አሮን ሌሎቹንም እግዚአብሔር በሲኦል ውስጥ ይጠብቃቸው ነበር ከመከራ። ሌላው ግን ይሰቃይ ነበር። ሁሉንም ግን በክርስቶስ ኢየሱስ ነፃ ወጣቸው። ለዚህ ነው ገላትያ 5:1 ላይ ገላትያ ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ አወጣን። ክብር ለስሙ ይሁን። ዓለሙን በሙሉ ነው ክርስቶስ ነፃ ያወጣው። ዲያብሎስ አመፀኛ ሆኖ ነው እንጂ እግዚአብሔር ለዲያብሎስም የሚራራ ልብ አለው። የማይመለስ እቡይ ስለሆነ በአመፃው የጸና ክፉ ፍጥረት ስለሆነ ነው እንጂ እግዚአብሔር ዲያብሎስን እንኳን ለመማር ፈቃደኛ ነው። ስለዚህ ቅዱስ ጳውሎስ በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ካለ በኋላ ራሱን ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። አሁን ፕሬዘንት ቴንስ ነው። የክርስቶስ ሞት፣ የክርስቶስ ቤዛነት ባለፈው ለነበረው ኃጢአት አሁንም ላለው በክርስቶስ ለሚያምኑ መጽደቅ ለሚፈልጉ ደሙ መስቀል ላይ የተሰራው ቤዛነት እውነት ያድነኛል ብለው ለሚያምኑ ሁሉ የተገለጠ የእግዚአብሔር ጽድቅ ነው። ደግሞም ለዘላለም ይሰራል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ካለ በኋላ እርሱንም በእምነት የሆነ በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህችን ቃል መጠየቅ ስለፈለኩ ነው። ምን ማለት ነው? በደሙ የሆነ ማስተስሪያ አድርጎ አቆመው። ምንድን ነው የሚገባችሁ? በእርሱ የሚያምኑ በክርስቶስ ቤዛነት የሚያምኑ አንድ ጊዜ የፈሰሰው ደም እስከ መቼ ነው የሚሰራው? ለዘላለም ፍጻሜ የሌለው እስከ በእርሱ የሚያምኑ ሁሉ ጽድቅን እንዲያገኙ እግዚአብሔር በደሙ የሆነ ማስተስሪያ አድርጎ አቆመው። በክርስቶስ ዛሬ የሚያምኑ ሰዎች፣ ደሙ ያነጻኛል ይቀድሰኛል የሚሉ ሰዎች፣ እንደ ወንጌል ሐሳብ የሚሄዱ ሰዎች በእነሱ ስራ አይደለም፣ ክርስቶስ መስቀል ላይ በሰራው ስራ ወደ እግዚአብሔር መንግስት ይገባሉ። ድካም ቢኖርብንም ውድቀት ቢገኝብንም እግዚአብሔር ስለ ልጁ ደም ብሎ ምሕረትና ይቅርታ ለሰው ልጆች ሁሉ ያደርጋል። እዚህ ላይ የተወሰኑ ጥቅሶችን በደንብ አለምተን ብናይ ደስ ይለኛል። የተወሰናችሁ ሰዎች ጥቅስ ሰጣችኋለሁ። 4 ጥቅስ ያዙ። ሮሜ 10:3 አንድ ሰው ያውጣ። እስቲ እጃችሁን አሰግ 4 ሰዎች መጽሐፍ ቅዱስ ማንበብ የምትችሉ ወይም አክሰሱ ያላችሁ 4 ሰዎች ስጡኝና ጥቅሱን ሰጥቻችሁ ነው ወደ የሚሄደው ቀጥታለሁ። 4 ሰዎች እጃችሁን አንተ ሮሜ 3 ነው። ሮሜ 10:3 ሮሜ 10:3 ስንታየው አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 30 እስከ 31 ስንታየው አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 30 እስከ 31 አንድ ሰው። እሺ ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 9 ፊልጵስዩስ ወደ ፊልጵስዩስ ሰዎች ምዕራፍ 3 ከቁጥር 8 እስከ 9 እሺ አንድ ሰው የመጨረሻ። እሺ ጸባኦት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 አሁን እነዚህን ጥቅሶች ገብተን እንመለከታቸዋለን።
ጽድቅ በክርስቶስ ኢየሱስ እንደሆነ በስፋት የተገለጠባቸው የአዲስ ኪዳን መረጃዎች ናቸው። ይህን መጥቀስ ያስፈለገው ለምንድን ነው? ይህን መጥቀስ ያስፈለገው ሰዎች እንጸድቃለን ብለው ያምኑ የነበረበት መንገድ ጽድቅ ሆኖ ሊቀጥልላቸው አልቻለም። አይሁድ እንጸድቃለን ብለው የሚያምኑት በሕጋቸው ነበር። ታስታውሳላችሁ አይደል? ሕግን በመጠበቅ የኦሪትን ስርዓት በማከናወን በመገረዝ የዋኖሶችና የርግቦችን ደም በመርጨት ኮርማዎችን፣ ጊደሮችን፣ የበጎችና የፍየሎችን ደም በማረድ በመሰዋት እንጸድቃለን ብለው ያስቡ ነበረ። ምንም እንኳን ሕጉ ቅዱስ ሕግ ሆኖ ቢሰራላቸውም እነሱ ግን በዚህ ሕግ እንኳን እግዚአብሔርን አስደስተው ወደ እግዚአብሔር መንግሥት መግባት አልቻሉም። ለዚህ ነው ሁላችን እንደ ኃጢአተኛ ሰው ሆን ጽድቃችንም እንደ መርገም ጨርቅ ተቆጠረብን ያለው ኢሳይያስ 64:6 ሁላችን እንደ ርኩስ ሰው ሆን ጽድቃችን ይሄ በጎ ይሆናል ወደ እግዚአብሔር መንግሥት ያስገባናል የምንለው ጽድቃችን፣ ጾማችን፣ ሱባኤያችን፣ መስዋዕታችን፣ መገረዛችን፣ ሕግ መጠበቃችን፣ የአብርሃም ልጆች የሙሴ ተከታዮች መባላችን ይሄ ሁሉ እንደ መርገም ጨርቅ ተቆጠረብን። ስለዚህ ምን ያስፈልጋል? ሌላ ጽድቅ እግዚአብሔር ማዘጋጀት አለበት። የመጀመሪያውን ጽድቅ ከራሱ ነው የመጣው። ሕግ ከሱ ነው የተሰጣቸው። የግዝረትና የመስዋዕት ስርዓት ከራሱ ነው መመሪያ የተሰጣቸው። ሊጠብቁት ስላልቻሉ፣ ሊያድናቸው ስላልቻለ ሕጉ ጉድለት ባይኖርበትም ሕጉ ሕጸጽ ባይኖርበትም እነሱ ግን ለሕጉ ብቁ ሆኖ ባለመገኘታቸው እግዚአብሔር ቸርና ርኅሩህ አምላክ ስለሆነ ሌላ የርኅራኄ የጽድቅ መንገድ አመጣ። እሱ ማን ነው? ክርስቶስ ኢየሱስ። ጌታ መወለድ፣ መሰቀል፣ መሞት ያስፈለገው ሰዎች ሁሉ እርሱም በማመን የዘላለም ሕይወት ያገኙ ዘንድ ነው። ሕዝብም አሕዛብም፣ አይሁድም ግሪካዊም፣ የተገረዘም ያልተገረዘም፣ በሙሴ ሕግ ሲመሩ የነበሩትም ጣዖት ሲያመልኩ የነበሩትም ሁሉንም ጠቅልሎ ወደ እግዚአብሔር መንግሥት ሊያገባ የሚችለው አዲሱ በደም የተመረቀልን የጽድቅ መንገድ ክርስትና፣ በክርስቶስ ማመን፣ በስሙ መጠመቅ። ይሄ ነው እግዚአብሔር ያዘጋጀው የጽድቅ መንገድ። ይሄ ደግሞ እንዳነበብነው በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው ያለው። ያለ ሕግ ተገልጧል። ምን ማለት ነው? ያለ ሕግ ተገልጧል። ሮሜ 3:21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ኦሪትን እንጠብቅ ባለማለት አሁን በወንጌል በሆነው እምነት፣ ወንጌል የራሷ ስርዓት አላት። ወንጌል የራሷ የሆነ የአኗኗር ሕግ አላት። በሱ በኩል እንጂ እንደገና ወደ ኦሪት መመለስ በሌለበት ያለ ሕግ ያለው ያንን ነው። ክርስቶስን አምናችሁ እንደገና ወደ ኦሪት ተመለሱ እያሉ አሕዛብን ያስጨንቋቸው ነበር አይሁድ። ታስታውሳላችሁ? ምዕራፍ 2 ላይ ምዕራፍ 1 ላይ ቅዱስ ጳውሎስ ሲወቅሳቸው የነበረው አይሁድን ለዚህ ነው። ወንጌል ያለ ኦሪት አይጠቅማችሁም ይሉ ነበረ አሕዛብን። ጥምቀት ያለ ግዝረት አታጸድቃችሁም ይሏቸው ነበር። በክርስቶስ አምኛለሁ ማለታችሁ እናንተ አሕዛብ ይሄ በቂ አይደለም፣ እኛ ባለፍንበት በኦሪት ስርዓት ማለፍ አለባችሁ ብለው ከጣዖት አምልኮ የመጡትን ሰዎች ተረጋግተው እንዳይቀመጡ በክርስትና እንደገና የኦሪትን ስርዓት ሕግ እንዲጠብቁ ጫና ይፈጥሩባቸው ነበር። ለዚህ ነው የሮሜ መልእክት የተጻፈው። ሕግ ኦሪቱ አሁን አብቅቶለታል። ሰዎች በክርስቶስ በማመናቸው በወንጌል ስርዓት በመሄዳቸው ይሄ ጽድቃቸው ነው። ይሄ አስቀድሞ በነቢያት የተነገረ ነው። በሕግ መጽሐፋችሁም ላይ የተጻፈ ነው። ስለዚህ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ተገልጧል የሚለው ክርስቶስን ካመኑ በኋላ ሕግ ጠብቁ በማለት ሳይሆን ክርስቶስን አምነው በእምነት ተቀብለው በስሙ ከተጠመቁ በኋላ እንደገና ኦሪትን
ፈጽሙ በሚል ሕግ አይደለም ጌታ የተገለጠው ለማለት ነው። ያለ ሕግ ተገልጧል የሚለው። ስለዚህ ጽድቅ የሚባለው ነገር፣ ሕይወት የሚባለው ነገር ክርስቶስ ላይ ማዕከል ያደረገ መሆኑን ሰዎች በእነሱ ድካም በእነሱ ልፋት ሳይሆን እግዚአብሔር በልጁ በኩል መስቀል ላይ በፈጸመው የቤዛነት ሥራ እንዲያምኑ ያንን በጸጋ በስጦታ ተቀብለው ጽድቅን እንዲያገኙ ይህንን የጽድቅ መንገድ እግዚአብሔር እንደከፈተ ነው የሚናገር። እስቲ የጠቀስኩላችሁን ጥቅስ አንብቡ። ሮሜ ምዕራፍ 10 ቁጥር 3 የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። የእግዚአብሔርን ሕግ ሳያውቁ የራሳቸውን ሕግ ሲያቆሙ ለእግዚአብሔር ጽድቅ አልተገዙም። አያችሁ፣ እንጸድቅበታለን ብለው የሚያስቡት የራሳቸው የጽድቅ መንገድ ነበራቸው። አይሁድ መገረዝ፣ የኦሪት መስዋዕትን ማከናወን፣ በኦሪት የተጻፉትን በሺህ የሚቆጠሩ ሕግጋትን እንጠብቃለን በማለት እንጸድቃለን ብለው ያስቡ ነበር። ግን የራሳቸውን ጽድቅ ለመፈጸም ሲታገሉ ለእግዚአብሔር ጽድቅ ሳይታዘዙ ቀሩ። ምን ማለት ነው? እግዚአብሔር ያዘጋጀው ጽድቅ ተብሎ የተጻፈው ክርስቶስ ኢየሱስ ነው። በእሱ መኑ ነው፣ በእሱ ተጠመቁ ነው። ለዚህ አልታዘዙም። የእግዚአብሔርን ጽድቅ ሳይቀበሉ ለእግዚአብሔር ጽድቅ ሳይታዘዙ ቀሩ። ለዚህ ነው እኮ ክርስቶስን ወንበዴ ነው ሲሉት የነበረው። ኢየሱስ ክርስቶስ መሲህ አይደለም፣ መሲህ ገና ይመጣል ነው የሚሉት አይሁድ። የክርስቶስ ትንሣኤ፣ ስቅለት፣ ሞቱ ለነሱ ምናቸውም አይደለም። እነሱ እንጸድቅበታለን የሚሉት የራሳቸው የሆነ አሰራር አካሄድ አላቸው። ግን ይሄ ጽድቅ ሊሆናቸው አልቻለም። ለእግዚአብሔር ጽድቅ ሳይታዘዙ ቀሩ። ዛሬም እንዲሁ ነው። ትምህርታችንን ስለ አይሁድና አሕዛብ ብቻ አይምሯችን እነሱ ላይ ተንጠልጥሎ እንዳይቀር ዛሬም ወደኛ፣ ወደ ጎረቤቶቻችን፣ ወደ ሰፈር ሰዎቻችን፣ ወደ ጓደኞቻችን ነው። ዛሬም ሰዎች እንዴት ነው እንጸድቃለን ብለው የሚያስቡት? ዛሬ ሰዎች የእግዚአብሔርን መንግስት እንወርሳለን ብለው የሚያስቡት በምን አይነት መንገድ ነው? እናንተስ በግላችሁ እንጸድቃለን ብላችሁ የምታስቡት በምን አይነት መንገድ? ሁሌም ልናስበው የሚገባው የእግዚአብሔር ጽድቅ በክርስቶስ ኢየሱስ እንደተሰጠ ነው። ይህን ጽድቅ በፍሬ ነው መግለጥ ያለብን። ቤተ ክርስቲያን ከሌሎች የምትለይበት አስተምሯ ይሄ ነው። የምንጸድቀው ክርስቶስ በማመናችን፣ ቤዛዬ ነው በማለታችን፣ መድኃኒቴ ነው በማለታችን፣ አምላኬ ነው ፈራጄ ነው በማለታችን፣ ይህን እምነታችንን ደግሞ በስራ መግለጥ አለብን። ያዕቆብ 2:14 ላይ የተጠቀሰው ቃል ይሄ ነው። እምነት ያለ ስራ በራሱ የሞተ ነው ነው የሚለው። አንድ ሰው አምኛለሁ ካለ ማመኑን በስራ መግለጥ አለበት። ምን አይነት ስራ? የመንፈስ ፍሬ ገላትያ ምዕራፍ 5 ቁጥር 16 ላይ የተጠቀሱትን በማሳየት ፍቅር፣ የዋህነት፣ ትህትና፣ ራስን መግዛት፣ ለሰዎች በጎ መሆን፣ ሰውን ሁሉ በፍቅር ማየት፣ ክርስቶስ ሞቶለታል በማለት ከዛም አልፎ ተርፎ ስጋችን በኃጢአት እንዳትሸነፍ በጾም በጸሎት በስግደት ፈቃደ ስጋችንን ለፈቃደ ነፍሳችን ማስገዛት። በዚህ መልኩ ነው የእግዚአብሔርን መንግስት የምንወርሰው። የክርስቶስን ነገር ኮንሲደር ሳናደርግ፣ ልብ በሉ እዚህ ላይ ጽድቅ የተገኘው በክርስቶስ መሆኑን ትተን እኔ በራሴ ብቻ እጸድቃለሁ የምንል ከሆነ አያዋጣም። በክርስቶስ ደም ነው መጨረሻው ወደ እግዚአብሔር መንግስት የምንገባው። ደሙ ነው መጽደቂያችን፣ ደሙ ነው ሕይወታችን። መልካም ስራ ከሰራን በኋላ ከደሙ ጋር ሄደን ህብረት መፍጠር አለብን። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ያለው ጌታ። ሁሉ ጊዜ እነግራችኋለሁ፣ ቤተ መቅደስ ገብታችሁ የክርስቶስን ስጋና ደም ስትቀበሉ ቀጥታ ከዕለተ ዓርቡ ደምና ስጋ ጋር ነው ሱታፌ የምታደርጉት። እዚህ ደሙን በዲያቆኑ እጅ ስትቀበሉ በመስቀል ላይ የፈሰሰው ደም የሰራው ስራ በእናንተ ህይወት ውስጥ ይገለጣል።
በመስቀል ላይ የፈሰሰው ደም ምሕረትን፣ ይቅርታን፣ ስርየትን ለዓለም ሁሉ ያስገኘ ደም ነው። ይህንን ደም ስትቀበሉ ከቤተ መቅደስ በዛ ደም በኩል የተገኘው በረከት፣ ምሕረት በእናንተ ሕይወት ውስጥ ያልፋል። ለዚህ ነው በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ተብሎ የተጻፈው ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉ በስሙ ለተጠመቁ የእርሱን ሥጋ ለበሉ ደሙን ለጠጡ ኩነኔ የለባቸውም ተብሎ ተጽፏል። ክብር ለአምላካችን ይሁን። በራሳችን ስራ እንጸድቃለን ብለን አንመካም። የእኛ ስራማ ድክመት እንዳለበት እናውቃለን። የልጁ ስራ ነው ድክመት የሌለበት። የእኛ ስራ ጾመን ቆይተን ሰው እናማለን፣ ስንጸልይ ቆይተን በህሊናችን ክፉ እናስባለን። ለተወሰነ ጊዜ ቤተ ክርስቲያን ብንመጣም ቀሪ ህይወታችን አንዳንዴ ጥያቄ ምልክት ውስጥ ነው። በዘመርንበት አንደበታችን እንዘፍናለን። ለእግዚአብሔር በተንበረከክንበት እግሮቻችን ወደ ጭፈራ፣ ወደ ሌላ ቦታ ልንሄድ እንችላለን። ለእግዚአብሔር የሰጠነውን ህይወታችንን ከተወሰነ ጊዜ በኋላ አልባሌ ህይወት ውስጥ ልናገኘው እንችላለን። ስለዚህ የኛ ጽድቅ ዋስትና የለውም በግላችን። እንደዛማ ከሆነ አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት የተባለ ሰው ነበር፣ ግን ገነት አልገባም። መጽሐፍ ቅዱስ የመሰከረለት ጽድቁን እንግዳ የሚቀበል፣ ለተራበ የሚያበላ፣ ለተጠማ የሚያጠጣ፣ ሥላሴን በቤቱ ያስተናገደ የምግባር የእምነት ባለቤት አብርሃም መጽሐፍ ቅዱስ በግልጽ የመሰከረለት እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት የተባለ ግን ምግባር ውስጥ ከመጨረሻው አልቀጠለም። ስህተት ተገኝቶበታል። ደግነቱ ግን ሁሌ ይነገራል። መልካምነቱ ግን ሁሌ አርአያችን ሆኖ ይነገርለታል። ለአብርሃም ጽድቅ የሆነው የክርስቶስ ኢየሱስ ደም ነው። አብርሃምን ከሲኦል ያወጣው ክርስቶስ በመስቀል ላይ የከፈለው ዋጋ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የምትለዋ ጩኸት ለጊዜው ለአይሁድ ነው፣ ለሰቀሉት ለወጉት ነው፣ ለቸነከሩት ነው። የሚያደርጉትን አያውቁምና ይቅር በላቸው ያለው ግን ከአዳምና ከሔዋን ጀምሮ የነበረውን ትውልድ ሁሉ የሚያጠቃልል ነው። አዳምና ሔዋን ዕፀ በለስን ሲበሉ የሚያደርጉትን አያውቁም። አምላክ የሚሆኑ መስሏቸው ነበር። የእግዚአብሔርን ክብር የሚወርሱ በፈጣሪ ቦታ ራሳቸውን የሚያስቀምጡ መስሏቸው ነበር። የሚያደርጉትን አያውቁም፣ ይቅር በላቸው። ለዚህ ነው ቅዱስ ጳውሎስ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ካለ በኋላ ይህም ያለፈውን ኃጢአት ለማስተሰረይ ነው የሚለው። የክርስቶስ ቤዛነት፣ የክርስቶስ የመስቀል ላይ ሞት ዋጋ ያለፈውን ኃጢአት ለማስተሰረይ ነው የሚለው። ይሄ ይቅር በላቸው የሚለው ቋንቋ ከአዳምና ከሔዋን ጀምሮ ያለውን ኃጢአት ነው። ኢሳይያስም ደግሞታል። ስለ አመፀኞች ማለደ ይላል ኢሳይያስ 53 ቁጥር 12 ላይ። ሁልጊዜ የምትሰሙት አንድ ቋንቋ አለ። ኢሳይያስ 53 ቁጥር 5 ላይ ስንጀምር ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ በእርሱ ቁስል እኛ ተፈወስን፣ የደህንነታችን ተግሣጽ በእርሱ ላይ ሆነ፣ እግዚአብሔር የሁላችንን ኃጢአት በእርሱ ላይ አኖረ እያለ ከመጣ በኋላ እርሱም ስለ አመፀኞች ማለደ። ክርስቶስ ስለ መተላለፋችን የቆሰለው ጌታ በሸላቾቹ ፊት ዝም እንደሚል በግ አፉን ያልከፈተው መድኃኔ ዓለም ስለ አመፀኞችም ማለደ። ማን ናቸው አመፀኞቹ? ሕዝብም አሕዛብም፣ አይሁድም አረማውያንም፣ በክርስቶስ ዘመን የነበሩትም ከሱ በፊት የነበሩትም፣ በአመፅ ለእግዚአብሔር ያልተገዙት፣ ሕጉን ስርዓቱን መጠበቅ የተሳናቸው በአመፅ ምክንያት ለነሱ ሁሉ ማለደ። ዕብራውያን እግዚአብሔር ፈቅዶ ስናጠናው የምታዩት ክፍል አለ። ዕብራውያን 7 ላይ የክርስቶስ ምልጃ፣ የክርስቶስ በሥጋ ወራቱ የቃተተው መቃተት ለነዛ ለሞቱት ሰውን ከእግዚአብሔር ጋር እናስታርቃለን ብለው እነሱ መታረቅ ያቃታቸው ካህናት ለነሱ ሳይቀር ነው ማለደላቸው የሚለው ዕብራውያን 7:25 ላይ። ስለዚህ ጽድቅ ስለጠፋ ለ5500 ዘመን ጽድቅ ሆኖ የተገለጠው የእግዚአብሔር ልጅ ነው።
የጽድቅ መንገድ ሆኖ የተገለጠው የክርስቶስ ቤዛነት ነው። እርሱን ማመን፣ እርሱን መከተል፣ በስሙ መጠመቅ፣ ደሙን መጠጣት፣ ሥጋውን መብላት። በዚህ ጸጋ ውስጥ ነው ሰዎች ጽድቅ እንዲያገኙ ለሕዝብም ለአሕዛብም እግዚአብሔር ልጁን የሰጠው። ይህንን ነው ወንድማችን ያነበረው ሮሜ 13 ላይ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ያለው። እግዚአብሔር ልጁን ሰጥቷቸዋል፣ መጽደቂያውን ሰጣቸው። እነሱ ግን የሚያስቡት ጽድቅ መንገድ ሌላ ነው፣ መጽደቅ ያልቻሉበትን። ስለዚህም ለእግዚአብሔር ጽድቅ ሳይታዘዙ ቀሩ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ስንታየው ነበር። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ከእግዚአብሔር ዘንድ የሆነ ጽድቅ ቤዛነት የሆነው በማ በኩል ነው ማለት? በክርስቶስ ኢየሱስ በኩል ነው። ልብ በሉ። አብዛኛው የመጽሐፍ ቅዱስ ክፍል አዲስ ኪዳን ላይ ስትገቡ አሁን ጽድቅ ተብሎ የሚነገርልን ግዝረቱ አይደለም፣ የኦሪቱ መስዋዕት አይደለም፣ ሕግ መጠበቅ አለመጠበቁ አይደለም። በክርስቶስ ኢየሱስ ማመንና አለማመን ነው። ከኃጢአት ሁሉ ኃጢአት በአዲስ ኪዳን እግዚአብሔር የላከውን ልጁ ክርስቶስን አምኖ አለመቀበል ነው። ከዘላለም ዘመናት በፊት የታቀደውን የእግዚአብሔር መለኮታዊ እቅድ አለመቀበል፣ አለማመን። ከዚህ በላይ ኃጢአት የለም። ወልድ ያለው ሕይወት አለው፣ ወልድ የሌለው ግን ሕይወት የለውም የተባለው። በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን አሁን ተፈርዶበታል ነው የሚለው መጽሐፍ ቅዱስ። በክርስቶስ አለማመን እና ማመን ላይ ነው ጽድቅ የሚባለው ቋንቋ በአዲስ ኪዳን የተመሰረተው። ይሄንን ጽድቅ ደግሞ በስራ መግለጥ ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 9 አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። አሁን ጽድቅ በደንብ እየተበራራ ነው። ጽድቅ የሚባለው ሕግን በመጠበቅ አይደለም ነው የሚለው ጳውሎስ። አሁን ጽድቅ የሚባለው በክርስቶስ ኢየሱስ በማመን ላይ ያለው ነው። ሌላው ነገር ተራ ነው። አሁን ይሄ መገረዝ አለመገረዝ እሱን እንደ ጉድፍ እቆጥረዋለሁ። አሁን ደም ማፍሰስ አለማፍሰስ የሚባል ነገር አይሰራም፣ እሱን እንደ ጉድፍ እቆጥረዋለሁ። አሁን ጽድቅ የሚባለው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ነው እያለው ነው ጳውሎስ የሚናገረው። ይሄ ልብ በሉ። ኦሪትን ካልተቀበላችሁ ለሚሉ ወንጌል ያለ ኦሪት ጥምቀት ያለ ግዝረት አይረባም ለሚሉ አይሁድ የተነገረ መለኮታዊ ቃል ነው። ዛሬም ቢሆን እንዲህ ነው። ዛሬም ቢሆን ሁላችሁ ልባችሁ ሊያስብ ሊናገር የሚገባው ወንጌል ላይ ነው። ሰውን የሚያሳርፈው ወንጌል ነው። ሰውን የሚያጽናናው ክርስቶስ ነው። ለሰዎች ልብ ፍጹም እርካታ የሚሰጣቸው ስለ ኢየሱስ ስትነግሯቸው ነው። ይህንን ተለማመዱት በሕይወታችሁ። ብዙ ሰዎችን እኔ በግሌ ብዙዎቻችን አግኝተናል። ስለ ኦሪት ሰዎች ተርከልንላቸዋል፣ ሰብከንላቸዋል። ያ የሰበክንላቸው ግን እንደ ታሪክ ከመስማት በዘለለ ፍጹም የዘላለም ሕይወትን የሚያሰጥ ሆኖ ነፍሳቸውን አላሳረፋቸውም። ፍጹም የዘላለም ሕይወትን የሚሰጠው ስለ ሶምሶን መተረክ አይደለም፣ ስለ ጌዲዮን መተረክ አይደለም፣ ስለ ዮፍታሔ ማውራት አይደለም፣ ስለ ሳራና ዲቦራ ስለነ አስቴር እሱን መተረክ አይደለም። ያ ሂስትሪ ነው። በበጎነታቸው እንጠቅሳቸዋለን፣ በጥሩነታቸው እናነሳቸዋለን። ስለ ጽድቅ ከሆነ ግን ክርስቶስ ነው። ወደ እግዚአብሔር መንግሥት ስለመግባት የዘላለም ሕይወትን እንዴት እናገኝ ለሚል ሰው ግን የሚነገረው የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። የኦርቶዶክስ ትምህርቷ ይሄ ነው። የኦርቶዶክስ መሰረቷ ክርስቶስ ኢየሱስ ነው። ቅዳሴው ላይ፣ ሰዓታቱ ላይ፣ ማህሌቱ ላይ፣ ምህላው ላይ ብትገቡ ክርስቶስ ነው የሚጠራው፣ የሚሰበከው። ሕይወት እሱ ላይ ስለሆነ ያለው ጽድቅ በእሱ ላይ ስለተመሰረተ ነፍሳችን ያለ እርሱ ጥሟ ስለማይረካ ስለ ክርስቶስ ነው የሚነገረው።
ሁለተኛ ጴጥሮስ ተነቧል ምዕራፍ 1 ቁጥር 1 እሺ። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘው ጋር የተካከለ የክብር እምነትን አገኙ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የተጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው በአምላካችንና በመድኃኒታችን በኢየሱስ ክርስቶስ የሆነ ምን ጽድቅ? ስለ ጽድቅ ነው እያወራን ያለ ነው። ጽድቅ የሚባለው በክርስቶስ ኢየሱስ ነው። እርሱ ላይ ነው በቃ የተመሰረተው ጽድቅ የሚባለው አሁን በአዲስ ኪዳን እርሱን በማመን እርሱን በመከተል ይሄንን ለሚያምኑ ጸጋና ሰላም ይብዛላችሁ ብሎ ነው ጴጥሮስ መልእክቱን የሚጀምረው። ሐዋርያት ሁል ጊዜ መጽደቃችንን የምንጸድቀውም በክርስቶስ መሆኑን ነው የሚገልጡልን። ግን ጥያቄያችን እዚህ ላይ ይህ ጽድቅ ሊገለጥ ያስፈለገበት ምክንያቱ ምንድን ነው? ይሄ በነቢያት የተመሰከረለት በሕግ መጽሐፍ የተጻፈ የእግዚአብሔር ጽድቅ ኢየሱስ ክርስቶስ መገለጥ ያስፈለገበት ምክንያት ምንድን ነው የሚለውን ለመረዳት ቁጥር 5 ላይ እንሄዳለን። ሮሜ ምዕራፍ 3 ቁጥር 5 ላይ ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? እስቲ እንቀል ከኔ ጋር በሉ። ነገር ግን በሉ እስቲ አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? የመደነቅ ቋንቋ ነው። አመፅ ነበረ፣ እምቢተኝነት ነበረ፣ ለእግዚአብሔር አለመገዛትና አለመታዘዝ ነበረ። ቅዱሱ ሕግ ተሰጥቷቸው በዛ በቅዱሱ ሕግ አለመቀደስ ነበረ። በዚህ ምክንያት የእግዚአብሔር ጽድቅ ሲገለጥ ምን እንላለን ከማድነቅ በስተቀር? የእግዚአብሔር ጽድቅ ሊገለጥ ያስፈለገበት ምክንያት ከአመፃችን የተነሳ ነው። ከእንቢተኝነታችን የተነሳ ነው። ጽድቁን፣ ሕጉን፣ ስርዓቱን በሕይወታችን በሚገባ ስላልተረጎምነው፣ ስላልተለማመድነው ለዚህ ነው የእግዚአብሔር ጽድቅ የተገለጠው። ምን እንበል ከዚህ ውጪ ነው የሚለው ጳውሎስ። ይሄ የሚለው ልብ በሉ በሕግ ይመጻደቁ ለነበሩት አይሁድ ነው። እኛ የአብርሃም ልጆች ነን እያሉ ለሚቆራሩት ነው። በሙሴ በኩል ሕግ ተሰጥቶናል ሲሉ ለነበሩ ነው። የአብርሃም ልጆችማ ብትሆኑ የአብርሃምን ስራ በሰራችሁ ነበር ያለው ጌታችን። እናንተ የአብርሃም ልጆችማ ብትሆኑ በሙሴ በኩል የተሰጠውን ሕግ መጠበቅ ነበረባችሁ። ቅዱስ ነው ሕጉ፣ ስርዓቱ መልካም ነው፣ ግን አልኖራችሁበትም። ስለዚህ ከዚህ አመፅ የተነሳ የእግዚአብሔር ጽድቅ ተገለጠ። ቁጥር 1 ላይ ሄድ ብለን እንመልከት። እንግዲህ የአይሁዳዊ ብልጫው ምንድን ነው? ጥያቄ ከአሕዛብ የሚለይበት አይሁድ እናንተ አሕዛብን ትወቅሳላችሁ፣ አሕዛብን ጣዖት አምላኪ ትላላችሁ፣ አሕዛብን አመንዝራ ትላላችሁ፣ ግን እናንተም ከነሱ አትሻሉ። ሕግ ቢኖራችሁም በሕጉ አልኖራችሁም። ታዲያ የአይሁድ መባል፣ መገረዝ፣ ሕግ ማወቅ፣ የሙሴ ተከታይ መባል፣ የአብርሃም ልጆች መባል የአይሁዳዊ ብልጫው ምንድን ነው? እንደዛ ብሎ ነው የሚጀምረው በጥያቄ። የአይሁድንና የአሕዛብን ማንነት በደንብ ከነገረ በኋላ ነው መጀመሪያ ላይ የጠቀስነውን ጥቅስ ሄዶ ልቡ ላይ የሚቆሙ ነገረ ድህነት ላይ በእናንተ በኩል ጽድቅ ስላልተገኘ የእግዚአብሔር ጽድቅ በሕግና በነቢያት የተመሰከረለት ያለ ሕግ ተገለጠ ይላቸዋል ክርስቶስ። እርሱም በእርሱ ለሚያምኑ በደሙ የሆነ ማስተስሪያ ሊሆን ነው። ያም ስላለፈው ኃጢአት ጭምር አሁንም ስላለው ጽድቅ ጭምር ነው የእግዚአብሔር ልጅ የተገለጠው እያለ እዛ ቁጥር 22 ላይ ቁጥር 20 ላይ ጀምሮ ይነግራቸዋል። ቁጥር 1 ላይ ግን ስንመለከት ማነህ አንተ ነው ጥያቄው። የአይሁዳዊ ብልጫው ምንድን ነው? ከአሕዛብ አሕዛብን የምትወቅሱ
ወረድ ብለን እናነበው። ወይስ የመገረዝ ጥቅሙ ምንድን ነው? መገረዝ ከእግዚአብሔር የተሰጠ ስርዓት ነበር። የተገረዙ ሰዎች ከአሕዛብ ግብር እንዲለዩ ነበር። ባለፈው ሳምንት አይተናል። የግዝረት ምልክቱ እኔ ተገርዣለሁ ብለው ከጣዖት አምልኮ እንዲለዩ፣ ለጣዖት የተሰዋውን እንዳይበሉ፣ አሕዛብ በሚመላለሱበት ክፉ ግብር እንዳይሄዱ ማስታወሻ እንዲሆናቸው፣ አብርሃም ተገርዟል እኔም የእሱ ልጅ ነኝ ብለው በአብርሃም ሕይወታቸውን አድርገው እንዲመላለሱ። ግን ተገርዛችሁ የአብርሃምን ሕይወት ካላደረጋችሁ፣ ሕግ ካልጠበቃችሁ የመገረዝ ጥቅሙ ምንድን ነው? የመጠመቃችን ጥቅሙ ምንድን ነው? ኦርቶዶክስ መባላችን ጥቅሙ ምንድን ነው? ክርስቲያን መባላችን ጥቅሙ ምንድን ነው? ጥምቀት ግዝረትን ተክቶታል። በአዲስ ኪዳን የእግዚአብሔርና የሰው ልጆች የቃል ኪዳን ምልክት በክርስቶስ ኢየሱስ ማመን፣ በስሙ መጠመቅ ነው። የተጠመቅን ሰዎች ጥምቀታችን ማህተባችን ምልክታችን ነው። ከምን መለያ? ከአሕዛብ፣ ከርኩሰት፣ ከዓለማዊነት። ዛሬ ግን እጅግ የሚያሳዝናል መጠመቃቸው እንዳለመጠመቅ የሆነባቸው ብዙ ኦርቶዶክሳውያን ወንድሞቻችን አሉ። ለነሱ እንድንደርስላቸው ያስፈልጋል። ለግሪካዊ ዕዳ አለብኝ አይደል ያለው ቅዱስ ጳውሎስ ሮሜ ላይ 2 ላይ ስናጠና፣ ለአሕዛብ ላልተገረዙ ዕዳ አለብኝ ነው ያለው። ለእኛም ዕዳ አለብን። ማህተባቸውን አስረው ጭፈራ ቤት ለሚያመሹ፣ ሺሻ ቤት ለሚያመሹ፣ ድራግ ለሚጠቀሙ፣ አልኮሊክ ለሆኑ፣ አዲክትድ ለሆኑ ሰዎች ኦርቶዶክሳዊ ሆነው ክርስቲያን ሆነው እንደ እግዚአብሔር ሐሳብና ፈቃድ መመላለስ ላቃታቸው፣ የካህን ልጅ ነኝ፣ የኦርቶዶክስ ልጅ ነኝ፣ አባቴ ጽዋ ያወጣ ነበር፣ እናቴ ገዳም አትሳለም ነበረ የሚሉ ግን በእናት በአባታቸው መንገድ መሄድ ላቃታቸው፣ አገር ቤት እያሉ መንፈሳዊ የሆኑ የነበሩ እግራቸው ሲወጣ ግን ልባቸውን ከቤተ ክርስቲያን ይወጣ፣ ለእነሱ ሁሉ ዕዳ አለብን። መጽሐፍ ቅዱስ ስናጠና ስላለፈ ታሪክ ብቻ አይደለም፣ ዛሬም ሕይወታችንን አፕላይ ማድረግ አለብን። የመገረዝ ጥቅሙ ታዲያ ምንድን ነው የሚያላቸው ጳውሎስ። አይሁዳዊ መባል ጥቅሙ ምንድን ነው? ጽድቅን ካላመጣላችሁ። ኦርቶዶክሳዊ ተብለን፣ መንፈሳዊያን ተብለን፣ ክርስቲያኖች ተብለን ከክርስቲያን የሚጠበቀው ፍሬ ካላፈራን ምንድን ነው ትርጉሙ? እንደዛ አይነት ሕይወት ያላቸው ሰዎች ካሉ ከእሳት አንዳንዶችን ነጥቃችሁ አውጡ ነው የሚለው። ልናወጣ ይገባል። ወንድም እየሳተ ዝም ብትል ደሙን ከእጅ እፈልጋለሁ ነው የሚለው ሕዝቅኤል ምዕራፍ 3 ላይ። እህትሽ እየሳተች ዝም ብትይ ደሟን ከእጅሽ ይፈልጋል ጌታ። በተቻለን አቅም ሁሉ እኛ ያወቅነውን እውነት ሰዎች እንዲያውቁ፣ እኛ የገባን ጽድቅ ሌሎች እንዲገባቸው መትጋት አለብን። አለዛ ዕዳ አለብን። አሁን እግዚአብሔር ይመስገን ብዙ አክሰሶች አሉ። ጓደኞቻችንን፣ ጎረቤቶቻችንን፣ ዘመዶቻችንን በወንጌል የምንደርስበት የጽድቅ ሕይወት የምናስተምርበት ፕላትፎርሙን በሙሉ ተጠቀሙበት። ሲጨመላለቁበት አይደል የሚሉት? ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ግሩፕ ፈጥሩ፣ ቫይበር፣ ዋትስአፕ ሁሉ ባሉት ግሩፕ ላይ እውነት የምትመሰክሩበት። የሚከብዳችሁን እየመጣችሁ ጠይቁ። አባቶች አሉ፣ መምህራን አሉ። ታዲያ ቅዱስ ጳውሎስ ወረድ ይልና ምንድን ነው የሚለው? የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷችሁ ታዲያ ምንድን ነው? በጥያቄ ነው የሚያፋጥጣቸው። የመገረዝ ጥቅሙ ብዙ ነው። አዎ ትክክል። የእግዚአብሔር ልጅ መባል፣ የእግዚአብሔርን የጽድቅ ሕይወት መከተል፣ የቃል ኪዳን ሕዝብ መባል ጥቅሙ ብዙ ነው። የእግዚአብሔር ቃል ተሰጥቷቸዋል በሙሴ በኩል። ግን ምንድን ነው? መቼ ሰራችሁበት? መቼ ኖራችሁበት ነው የሚላቸው። የሚገርማችሁ እንደው እንደ እውነቱ እኔ ከተባለ አይሁድ ከአሕዛብ ብልጫ አላቸው። የአይሁዳዊ ብልጫው ምንድን ነው ብሏል አይደል ጳውሎስ? ብልጫ አላቸው። በእርግጥ ከአሕዛብ ጋር ሲነጻጸሩ፣ ከወንጌል ጋር ሲነጻጸሩ ግን ብልጫቸው ዜሮ ነው። በክርስቶስ ኢየሱስ ከሚገኘው ጽድቅ ጋር ግን የእነሱ ማንነት ሲመዘን ብልጫ የላቸውም። ወንጌል ከፍ ያለች ነች። ከአሕዛብ ጋር ግን ድሮ ከነበረው ከአሕዛብ ሕይወት ጋር ግን የአይሁድ የአብርሃም ልጆች ሕይወታቸው ሲነጻጸር
አዎ ነው የሚለው ጳውሎስ። አዎ በሁሉ ነገር ብዙ ነው ይላል። አልተጠቀሙበትም እንጂ። ለምሳሌ በምን የአይሁድ ብልጫቸው ከአሕዛብ የአብርሃም ልጆች መባል ቀላል እንዳይመስላችሁ። ልክ ይሄ የአሜሪካን ሲቲዝን እንደማግኘት በኦሪቱ ጊዜ ገሌ የአብርሃም ልጆች ናቸው መባል ከክብር በላይ ክብር ነው እንዴ! አብርሃምን እግዚአብሔር ነው ቃል በቃል ያናገረው። ከካራን ውጣ፣ እኔ ወደ ማሳየ ምድር ሂድ፣ የሚባርኩህን እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ፣ የምድር ነገሮች ሁሉ በአንተ ይባረካሉ። ዘፍጥረት 12 ቁጥር 3 ነው። በአንተ ይባረካሉ፣ ያንተ ልጅ በመባላቸው በአንተ ምክንያት በረከትን ያገኛሉ። ስለዚህ የአብርሃም ዘር ነኝ ማለት የተባረኩ ነኝ ማለት ነው። በጣም የሚያስመካ ነው። እንደውም ክርስቶስን በአንድ ወቅት ላይ ቻሌንጅ ለማድረግ ሞክረዋል አይሁድ። ዮሐንስ 8:30 ላይ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው አይሁድን። እነሱ ምን አሉት? የአብርሃም ዘር ነን፣ ለአንድስ እንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትለናለህ አሉት ይላል። የአብርሃም ልጆች ከሆናችሁ ያው የእሱን ስራ ስሩ ነው ጥያቄው። ቃሌን ከሰማችሁ እውነት ገብቷችኋል፣ አርነት ትወጣላችሁ። የምን አርነት? የምን ነፃነት? ስለምን ፍሪደም ነው የምታወራው? እኛ ከቶ ባሪያ ሆነን አናውቅም በሕይወታችን። የአብርሃም ልጆች ነን እኮ። አብርሃም ከካራን ወደ ከነአን ግባ የተባለ ሰው፣ እሱ የኖረበትን ርስታችን አድርገን የኖርንን። ስለምን ነፃነት ነው የምትነግረን? ስለምን አርነት ነው የምታወራልን አሉት። ጌታ እየነገራቸው የነበረው ስለ ነፍስ አርነት ነበር። እርሱን በማመን ስለሚገኘው ጽድቅና ነፃነት እሱን ነበር የሚሰብከላቸው። እነሱ ግን በስጋ ሕይወታቸው ስለነበረው ነፃነታቸው ነበር የሚናገሩት። በአንድ ወቅት ላይም እንዲህ ሆነ፣ አብርሃም አባት አለን እንደምትሉት እንዳይመስላችሁ እላችኋለሁ፣ ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። ማቴዎስ 3:9 ማቴዎስ 3:9 የአብርሃም ልጆች መባላቸው ልዩ ክብራቸው ነው ለአይሁድ። ደግሞ ምናቸው? ይመጻደቁበታል፣ ይኩራሩበታል። የአብርሃም ልጆች ነን እያሉ ያውጁታል። ግን የአብርሃምን ስራ ይሰሩ እንደ አብርሃም በእምነት መጽደቅ አልቻሉም። ሮሜ ምዕራፍ 4 ላይ ስንገባ እናየዋለን። አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ከመገረዙ በፊት ነው ይላቸዋል ጳውሎስ። አብርሃም ጽድቅ ያስገኘለት መገረዙ አይደለም፣ ከመገረዙ በፊት እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ነው የተባለው። እናንተ የአብርሃም ልጆች ከሆናችሁ እንደ አብርሃም አማኞች ሁኑ። ክርስቶስን ነው የሚላቸው። ክርስቶስን በማመን መጽደቅ እንደሚቻል አባታችሁ አብርሃም ትምህርት ይሁናችሁ፣ ሞዴል ይሁናችሁ። መገረዛችሁ ከጽድቅ ጋር አይደለም የሚገናኘው። ከጽድቅ ጋር የሚገናኘው እምነት ነው። አብርሃም ሳይገረዝ በፊት እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጥሮለታል። እናንተም አሁን ክርስቶስን እመኑ፣ በስሙ ተጠመቁ፣ ጽድቅ ሆኖ ይቆጠርላችኋል እያለ መልሶ ሮሜ 4 ላይ ሲናገራቸው እንሰማለን፣ እንደርስበታለን። ስለዚህ አይሁድ ከአሕዛብ ያላቸው የመጀመሪያው ብልጫ የአብርሃም ልጆች መባላቸው ነው። ግን ይሄ ጽድቅ ሆኖ ሊያጸድቃቸው አልቻለም። የአብርሃምን ሕይወታቸው አላደረጉ። ሌላው አሕዛብ ወይም አይሁድ ከአሕዛብ የሚበልጡበት ሌላው ነገር ምንድን ነው ከተባለ የእግዚአብሔር ሕዝብ ተብለው በግልጽ ተጠርተዋል። ሮማውያን የእግዚአብሔር ሕዝብ አልተባሉ። ግሪካውያን የእግዚአብሔር ሕዝብ አልተባሉ። በኦሪቱ ዘመን አሕዛብ ጣዖት አምላኪዎች ተብለው ነው የሚጠሩት። ለባህሪያቸው የማይስማማውን ኃጢአት የሚያደርጉ ተብለው ነው የተነቀፉት። ግዑዛን የሆኑ ፍጥረታትን የተከተላችሁ እናንተ ተብለው የተነገረባቸው ናቸው። እነሱን ያመለኩ እንደሱ ይሁኑ ብሎ ነው ዳዊት የተናገረባቸው። ለእግዚአብሔር የማይመቹ ነበሩ። አይሁድ ግን ከነሱ ኮምፓራቲቭሊ ሲታዩ፣ አንጻራዊ ሲታዩ የተሻሉ ናቸው። የእግዚአብሔር ሕዝብ ተብሎ የተጠሩት አይሁድ ናቸው። እንደሌላው ጣዖትን ሲያመልኩ አልተገኙም።
እንደሌላው ለጣዖት የተሰዋውን ሲበሉ በጣዖት ፊት ሲዳሩ አልተገኙም። በዚህ የተነሳ የእግዚአብሔር ሕዝብ ተብለዋል። ታስታውሳላችሁ? እግዚአብሔር ሙሴን ወደ ፈርዖን ሲልከው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ አለው ይላል። ዘጸአት 5:1 ሕዝቤን ልቀቅ። የአይሁዳዊ ብልጫው የእግዚአብሔር ሕዝብ መባል ነው። የእግዚአብሔር ርስት ወራሽ ተብሎ የአብርሃም ልጆች መጠራት ብቻ ሳይሆን የእግዚአብሔር ልጆች ተብሎ ተጠርቷል። ራሱ እግዚአብሔር ሕዝቤ ብሎ ነው የጠራቸው። ዘጸአት 4:23 ላይም ተመሳሳይ ታሪክ አለ። ፈርዖንም እግዚአብሔር እንዲህ አለ፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልኩ፣ አንተም ትለቀው ዘንድ እምቢ አልክ ይላል እግዚአብሔር። እስራኤል የበኩር ልጄ ነው፣ የሚያመልከኝ ነው፣ መስዋዕት እንዲሰዋልኝ የወደድኩት ሕዝብ ነው፣ ልቀቀው አልኩት፣ አንተ ግን አልሰማኝም ብሎ ነው እግዚአብሔር በ10 አይነት መቅሰፍት ፈርዖንን ያስጨንቀው። የሚጠጡት ውሃ ደም እንዲሆን፣ ቤታቸው ጓንጉቸር እንዲሞላ፣ ቅማል በሰውነታቸው ላይ እንዲወርድ፣ ሌሊትና ቀኑ አንድ እስኪሆን ድረስ ድቅድቅ ጨለማ ግብፅን እንዲውጣት ያደረገው፣ የበኩር ልጆቻቸውን ቀሳፊ መልአክ እንዲቀስፍባቸው ያደረገው፣ በመጨረሻም በስጥመተ ባህር ፈርዖንን ከነሰራዊቱ ለአቀባበር እንዳይመች አድርጎ እግዚአብሔር በጥልቁ የጣለው እስራኤል ቅዱስ ሕዝብ ተብሎ በወቅቱ ስለተጠራ ነው። አዎ ከአሕዛብ ጋር በነበረው ጊዜ ብልጫቸው ብዙ ነው የሚለው ጳውሎስ። ብልጫ ነበራቸው፣ የእግዚአብሔር ሕዝብ ተብለዋል። ግን እንደ እግዚአብሔር ሕዝብ ሆነው አልተገኙም። አመፃ ተገኘባቸው። ለቅዱሱ ሕግ ለተሰጣቸው ስርዓት በሚገባ ስላልተገዙ ሌላ የጽድቅ መንገድ ልጁን እግዚአብሔር ላከ። ሌላ ሶስተኛው የአይሁዳዊ ብልጫው ምንድን ነው ለሚለው አይሁድ ከአሕዛብ የሚበልጡበት በሙሴ በኩል በጽላት ላይ የተጻፈ ሕግ ስለተሰጣቸው ለአሕዛብ ያልተደረገው። በሙሴ በኩል የተጻፈው ሕግ ለእስራኤላውያን የተሰጠው ኦሪት ዘጸአት ምዕራፍ 20 ላይ ገብታችሁ ብትመለከቱት ሙሴ በሲና ተራራ ሕግ እግዚአብሔርን ተቀበለ። ያንንም ይዞ ለእስራኤላውያን ነው ይዞ የወረደው። ግን የሚያሳዝናችሁ ለእግዚአብሔር አልገዛ ብለው ይሄ ሕግ እንኳን ተሰጥቷቸው ጣዖት አምልከው ያመልኩ ነበር። አንዳንዶች ከግብፅ የተለማመዱትን ልምምድ የጥጃ ምስል ባህር የከፈለላቸውን ረስተው መና ከሰማይ ያወረደላቸውን ከአለት ላይ ውሃ ያፈለቀላቸውን ሌሊቱን በብርሃን ቀኑን በደመና በመልአኩ መሪነት ያሻገራቸውን እግዚአብሔርን ትተው የጥጃ ምስል አቁመው ያመልኩት ነበር። ብልጫማ ነበራቸው ከአሕዛብ ይልቅ። ጽላትማ ተሰጥቷቸው ነበር። ሕግማ ተቀርጾላቸው ነበር። ግን ሊኖሩበት አልቻሉም። ታዲያ የአይሁዳዊ ብልጫው ምንድን ነው እያለ ወቀሳቸው። አራተኛው የአይሁዳውያን ብልጫቸው የተባለው በእግዚአብሔር እጅ ብዙ ተአምራት ተደርጎላቸዋል። በአሕዛብ መንደር ያልታየ ለአሕዛብ ያላደረገው እግዚአብሔር የአብርሃም ልጆች ስለሆኑ የቃል ኪዳን ሕዝብ ስለሆኑ የተገረዙ ስለሆኑ ለእርሱ የሚሰዉ የሚያመልኩ ስለነበሩ እግዚአብሔር ብዙ ድንቅ ተአምራትን አድርጎላቸዋል። ዘጸአት 14:22 ላይ ሙሴም በባህሩ ላይ እጁን ዘረጋ ይላል። ፈርዖን ሲከተላቸው ከኋላ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውን ተከፈለ ይላል። ሌሊቱን ሙሉ እግዚአብሔር ነፋስ ሲያነፍስ ነበር። አሕዛብ መንደር ውስጥ ምንድን ነው እስኪባል ድረስ የኤርትራ ባህር እኮ ወዲያው አይደለም ሙሴ ሲመጣው የተከፈለው። ሌሊቱን ሙሉ እግዚአብሔር ደረቅ ነፋስ አመጣ ነው የሚለው ከምስራቅ በኩል። ከዛ በኋላ ነው ባህሩ የተከፈለው። ባህሩን መታው። ግን እግዚአብሔር ታላቅ ንውጽውጽታን ከምስራቅ በኩል ከባድ ንፋስ አመጣ። ሕዝብም አሕዛብም የእግዚአብሔርን ድንቅ ስራ እንዲያይ እንዲሰማ አምላካቸው ታላቅ እንደሆነ ሕዝብ እንዲያውቅ አሕዛብም እንዲረዱ በእስራኤል በኩል የእግዚአብሔር ክንድ እንዴት እንደሚገለጥ ፍጥረት ሁሉ እንዲረዳ ሌሊቱን ሙሉ ጽኑ ነፋስ አመጣ። ሁሉም እጁን በአፉ ከጫነ በኋላ ፈርዖንና ሰራዊቱ ምንድን ነው ብለው ሲደነቁም ሲገረሙም ሲጨነቁም ከቆዩ በኋላ ባህሩ ለሁለት ተከፈለ።
እዛም በደረቅ እንሻገራለን ሲሉ እዛው ነው ቀብራቸውን ያደረገው። እግዚአብሔር እንዲህ አይነት ድንቅ ተአምር ለአይሁድ ያሳያቸው ነበር። የአይሁዳዊ ብልጫማ ነበረው ከአሕዛብ ይልቅ። ግን ይሄ ሁሉ ድንቅ ያደረገላቸውን አምላክ በኃጢአት በበደል በርኩሰት ለወጡት። ስለዚህም እግዚአብሔር ሌላ የጽድቅ መንገድ አመጣ። የመጨረሻው የአይሁዳውያን ብልጫቸው እግዚአብሔር ጠላቶቻቸውን ያጠፋላቸው ነበር። ሁል ጊዜ አማሌቃውያንን፣ ሞዓባውያንን፣ አሞናውያንን፣ ግብፃውያንን ብቻ እንዳይመስላችሁ በየጊዜው እግዚአብሔር ከፊት እየቀደመ ሰባሪው ጌታ ከፊታችሁ ይቀድማል እየተባለላቸው ብዙ ጠላቶቻቸውን እግዚአብሔር እንዳክርማ ይሰነጥቀላቸው ነበር። እግዚአብሔር እንደ ቅጠል ጠላቶቻቸውን ያረግፍላቸው ነበር። በባቢሎን ቢማረኩ፣ ወደ ኢራቅ ቢሄዱ፣ ናቡከደነጾር ቢያስጨንቃቸው በየጊዜው እግዚአብሔር ክንዱን ይገልጥላቸው ነበር። ስለዚህ የአይሁዳዊ ብልጫ ነበረው ከአሕዛብ ይልቅ። ይሄ ብልጫቸው ግን ይሄ ታላቅነታቸው ግን ከወንጌል ጋር በሚዛን ሲቀመጥ ቀሎ ተገኘ። አይሁድ መባል ለጽድቅ አላበቃም። ሕግን ጠብቀው ወደ እግዚአብሔር መንግሥት መግባት አልቻሉም። ስለዚህ የአይሁዳዊ ብልጫው ምንድን ነው? በአዲስ ኪዳን ከአሕዛብ አሁን የምትለዩበት ምንድን ነው? እነሱም በክርስቶስ ጸድቀዋል። አየህ፣ ክርስቶስ የመጣው ለሕዝብም ለአሕዛብም ነው። ክርስቶስ የተገለጠው በእሱ ያመነ ሁሉ ወደ እግዚአብሔር መንግሥት እንዲገባ ነው። የተገረዘም ያልተገረዘም፣ የኦሪት መስዋዕት ሲሰዋ የነበረውም ሳይሰዋ የኖረው ሁሉም እግዚአብሔር ባዘጋጀው በደም በተመረቀው የጽድቅ መንገድ በአዲሱ በክርስቶስ በማመን ሕይወት እንዲያገኙ ነው ክርስቶስ ወደ ዓለም የመጣው። ስለዚህ አይሁዳዊ ብልጫው ምንድን ነው? መገረዝ ነው ብትሉ የመገረዝ ጥቅሙ ምንድን ነው? አልኖራችሁበትም። የአብርሃም ልጆች ነን ብትሉ እግዚአብሔር ለአብርሃም ከድንጋይ ልጆች ሊያስነሳለት ይችላል። ስለዚህ ብልጫ የላችሁም እያላቸው ነው። ቀጥሎ ምንድን ነው የሚለው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንዲህ አይሁን። ምን ማለት ነው? የማያምኑ በእግዚአብሔር ልጅ በክርስቶስ ድህነት እንደሚገኝ የማያምኑ ቢኖሩ የእግዚአብሔርን ታማኝነት ያስቀረዋልን? በልጁ በኩል የሚያደርገውን ጽድቅ ያስቀረዋልን? አያስቀረውም። አለማመናቸው ነው የሚጎዳቸው እንጂ። አይሁድ ወይ ብልጫ አለኝ ብላችሁ እንዳትመጻደቁ። የእናንተ መመጻደቅ የእግዚአብሔርን ታማኝነት አያስቀረውም። እግዚአብሔር ያዘጋጀውን የጽድቅ መንገድ ከንቱ አያስቀረውም። እናንተ ባለማመናችሁ ተጎዳችሁ እንጂ የሚጸድቁ በእግዚአብሔር ልጅ በማመን የሚድኑ ሌሎች አሉ። የእግዚአብሔርን ታማኝነት የእናንተ አለማመን አያስቀረውም። ክርስቶስን ወንበዴ ቢሉትም መሲህ ገና ይመጣል ቢሉ ቢያስቡም በመጣው መሲህ ባይጠመቁም በስሙ በደሙ እንጸድቃለን ብለው ባያምኑም የነሱ አለማመን የእግዚአብሔርን ታማኝነት አያስቀረውም። ሌሎችን ያደናል እግዚአብሔር። ላመኑበት ለተቀበሉት የዘላለም ሕይወት ይሰጣቸዋል። አለማመናችሁ የሚጎዳችሁ እናንተን ነው። ይሄንን ነው ጳውሎስ የሚነግራቸው። አንድም የእግዚአብሔር ታማኝነት የሰዎች አለማመን አያስቀረውም ማለት የአይሁድ አለማመን የሌሎችን ሰዎች መጽደቅ አያስታጉለውም። አይሁድ አላመኑ፣ ኦኬ አላመኑ። አሕዛብ አማምነዋል፣ እነሱ ግን መጽደቅ ይችላሉ። እነሱ እግዚአብሔርን በማመን ቀድሟቸው ገነት ሊገቡ ይችላሉ። የእናንተ አለማመን እግዚአብሔር በሌሎች ሰዎች ላይ የሚያደርገውን የማዳን ስራ አያስቀረውም። ይህንን ካላቸው በኋላ ነው በቃልህ ትጸድቅ ዘንድ ወደ ፍርድን በገባ ጊዜ ትረታ ዘንድ። ይሄ መዝሙር 50 ላይ የተጻፈ ቃል ነው። ልበ አምላክ ቅዱስ ዳዊት ስለ እግዚአብሔር እውነተኛ ፈራጅነት ጻድቅ ፈራጅ መሆኑን የመሰከረበት የመጽሐፍ ቅዱስ ክፍል አለ። ያንን ነው የሚጠቅስላቸው። መዝሙር 50 ቁጥር 4 ላይ አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ ይላል መዝሙር 54 ላይ። እግዚአብሔርን ፈታሒ በጽድቅ ነህ ሊተው ኮናኒ በረት እውነተኛ ፈራጅ ነህ፣ እውነተኛ ዳኛ ነህ። የሌሎች አለማመን ያንተን እውነተኛ ዳኝነት አይቀይረውም።
ያንተን ፍትሃዊነት አይገለብጠውም። ለዚህ ነው ቅዱስ ጳውሎስ ይህንን ጥቅስ የጠቀሰው። ቀጥሎ ምንድን ነው የሚለው? ሰው ሁሉ ውሸተኛ ከሆነ እግዚአብሔር ግን እውነተኛ ይሁን። ምን ማለት ነው? ሰው ሁሉ ሐሰተኛ ነው፣ በደለኛ ነው። እግዚአብሔር ግን እውነተኛ ነው ለማለት ነው። እውነተኛነቱን፣ ጻድቅነቱን፣ በፍርድ የሚመስለው የሌለ መሆኑን ሊገልጽላቸው ነው። እናንተም ውሸተኞች ናችሁ አይሁድ፣ ሕግ አለን ብላችሁ ደረታችሁ ላይ ጽፋችሁት ነበረ ነው እኮ። ቋንቋውን ገልብጠን ስናነበው ስንረዳው አትስረቅ፣ አትግደል፣ አታመንዝር እያላችሁ ትጽፋላችሁ ሰውነታችሁ ላይ። ውሸታሞች አልኖራችሁበትም ያን የምትጽፉትን ሕግ። ጌታም እናንተ የተለሰነ መቃብር የምትመስሉ ግብዞች ነው ያላቸው ፈሪሳውያን፣ ሰዱቃውያንን፣ ጸሐፍት። ስለ ሙሴ ሕግ ያወራሉ፣ ይናገራሉ፣ ሰናፊላቸውን ያሳምራሉ፣ በሕጉ ግን አይኖሩም። የተለሰነ መቃብር የምትመስሉ ማቴዎስ 23 ላይ ያንን ሲናገር ነው ቅዱስ ጳውሎስ ሰው ሐሰተኛ ነው የሚል። ቀጥሎ ምንድን ነው የሚለው? እንግዲህ ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቅድም ያነበው ነው። የእግዚአብሔር ጽድቅ የተገለጠው ክርስቶስ ከኛ አመፃ የተነሳ ነው። ውሸታሞች ስለሆንን ነው። ውሸታሞች ስለሆናችሁ፣ በሕጉ ስላልሄዳችሁ፣ በዚህ ምክንያት ነው የእግዚአብሔር ጽድቅ የተገለጠው። ስለዚህ ምን እንላለን? ከማድነቅ ውጪ፣ እናንተን ውሸታም ከማለት ውጪ ምን አማራጭ አለን ነው ትርጉሙ። እንግዲህ ቀጥሎ የሚናገረው ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? እግዚአብሔር ሰው ስለተቆጣ ብሎ እግዚአብሔር አመፀኛ አይሆንም። አብሮ ሰው ስላመፀ ብሎ እሱ አመፀኛ አይሆንም። ስለዚህም ነው እግዚአብሔር ልጁን የሰጠው። ሰዎች አመፀኛ ስለሆኑ፣ ሰዎች ክፉ ስለሆኑ እኔም በእነሱ ስታንዳርድ በእነሱ ሌቭል ክፉ ልሁን አላለም እግዚአብሔር። እግዚአብሔር ምሕረቱን ይቅርታውን በልጁ በኩል ስለገለጠ ሮሜ ማነው ዮሐንስ 3:16 ላይ ታስታውሳላችኋል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደ ዓለም አላከውም ይላል ዮሐንስ 3:16 ላይ። አመፀኛ ስለሆኑ እግዚአብሔር አብሮ አላመፀባቸው፣ ግን ፍቅሩን ነው በልጁ በኩል የገለጠላቸው። ይሄንን የእግዚአብሔር ፍቅር ተረዱ ነው። ዛሬም እንዲሁ ነው። ዛሬም ሰው አመፀኛ ሊሆን ይችላል፣ ኃጢአተኛ ሊሆን ይችላል። እግዚአብሔር በልጁ በኩል ግን ምሕረት ያደርጋል። ክብር ለስሙ ይሁን። ለሰዎች መንገር ያለባቸው ሀቅ ቢኖር ይሄ ነው። እኔ ዘማዊ ነኝ እንዴት ቤተክርስቲያን እመጣለሁ የሚሉ ከሆነ፣ እኔ እኮ ሌባ ነበርኩ፣ ሴሰኛ ነበርኩ፣ እንዴት አድርጌ እጸድቃለሁ የሚሉ ከሆነ ግድ የለም፣ እግዚአብሔር በልጁ በኩል ይታረቃል። እግዚአብሔር በልጁ በኢየሱስ ክርስቶስ ደም በኩል ምሕረትን ያደርግልሻል። እግዚአብሔር እንደ ኦሪቱ አመፀኞች ሰዎች ፊቱን ያዞረበት ዘመን የአዲስ ኪዳን የእርቅ ዘመን ነው በሏቸው። እግዚአብሔር በልጁ በኩል የታረቀበት የምህረት ዘመን ላይ ያለ ነው በሏቸው። ዓመተ ምህረት ነው ስሙ ራሱ። ዓመተ ፍዳ ነበረ ድሮ የሚጠራው፣ ዓመተ ኩነኔ። ከጌታ ልደት በኋላ ግን የምህረት የይቅርታ ዘመን ሆኗል። ስለዚህ ምንም አይነት ህይወት ውስጥ ይሁን ና ነይ በሏቸው። ና አስቀድስ፣ ና ቤተ መቅደሱ ግባ፣ አታረክሰውም ትቀደሳለህ እንጂ በሏቸው። ና ቃሉን ስማ አይኮንንህም፣ ለጽድቅ ያነቃሃል እንጂ በሏቸው። ይሄ የምህረትና የይቅርታ ዘመን ስለሆነ፣ ስለዚህ ቅዱስ ጳውሎስ እግዚአብሔር አመፀኛ ነውን? አይደለም። እግዚአብሔር አመፀኛ አይደለም። እና ታዲያ በኦሪት ጊዜ የሶዶምና የገሞራ ሰዎች ለምን በእሳት ጠፉ? በኖህ ዘመን በንፍር ውሃ ለምን ተቃጠሉ? የሚል ጥያቄ ሊነሳ ይችላል። ያማ ተመክረው ተገስጸው አልሰማ ስላሉ፣ እግዚአብሔርማ 120 ዘመን የንስሐ ጊዜ ሰጥቷቸው ስላልተጠቀሙበት። በኖህ ዘመን 120 ዓመት ነው እግዚአብሔር የሰጣቸው ንስሐ ግቡ ብሎ። ከዚህ በላይ እግዚአብሔር እንዴት አድርጎ ምሕረት ያሳያቸው? በአንድ ቀን ጸሎት እግዚአብሔር የሚታረቅ የፍቅር አምላክ ነው። በአንድ ቀን እንባ ምሕረትን የሚያመጣ ነው። በነነዌ ሰዎች አይተነዋል። እግዚአብሔር በ3 ቀን ጸሎት ለሕዝቡ ምሕረት እንደሰጠ እሳቱን እንዳስወገደላቸው 120 ዓመት ተሰጥቷቸው ግን ንስሐ አልገቡ። ስለዚህ እግዚአብሔር ለሌላው መማሪያ እንዲሆኑ
ምድርን በውሃ ጠፋት ነው የሚለው። በሰዶምና በገሞራ ላይ ይሄ ነው የሆነው። ለባህሪያቸው የሚስማሙ ቆነጃጅትን እግዚአብሔር ፈጥሮ ሰጥቷቸዋል፣ ቆንጆ ቆንጆ ሴቶች። ግን እነሱን ትተው ወንድ ከወንድ ጋር ረከሱ። ጻድቁ ሎጥ በዘመኑ ይሄን እንዳያደርጉ መከረ፣ አስተማረ። ጥሩ ሞዴል ምሳሌ ሆናቸው በሕይወታቸው። አልሰማሉ፣ እግዚአብሔርን አናውቅም ነው። በዚህ የተነሳ እግዚአብሔር እሳቱን አመጣ። እግዚአብሔር ኮናኒ በጽድቅ ፈታሒ በርት ነው። በእውነት የሚፈርድ አምላክ ነው። ታግሶ ቆይቶ እንጂ ዝም ብሎ በማንም ላይ አይፈርድም። እና ቅዱስ ጳውሎስ የሚነግራቸው ይህንን ነው። እግዚአብሔር እንደናንተ አመፀኛ አይደለም። ይሄ ሁሉ እንግዲህ የጳውሎስ ምጥ ምንድን ነው ነው ትምህርታችን ለማጠቃለል ይሄ ሁሉ የጳውሎስ ጭንቀት ምንድን ነው? ልጁን ክርስቶስን እመኑ፣ እናንተ አመፀኞች፣ እናንተ በእግዚአብሔር ሕግ መመላለስ ያቃታችሁ፣ እግዚአብሔር ያዘጋጀላችሁን አዲሱን የጽድቅ ሕይወት ያውም በጸጋ በነፃ የተሰጣችሁን በክርስቶስ በማመን እግዚአብሔርን ታስደስታላችሁ ተብሏልና እሱን ተጠቀሙበት ነው። ስለዚህ ዛሬ ዓለም የሚድነው እግዚአብሔር በሰጠው በልጁ በክርስቶስ ሞት፣ ደም፣ ቤዛነት ነው። በዚህ ዙሪያ ላይ በሚቀጥለው ሳምንት በደንብ እናያለን ስለ ክርስቶስ ቤዛነት። ቤዛነት ምንድን ነው? የክርስቶስ ቤዛነት እንዴት ነው በሕይወታችን ዛሬ የሚሰራው? አንድ ሁለተኛ፣ እንዲያው በጸጋው ይጸድቃሉ ሲል ጸጋ ምንድን ነው? ስለዚህ ጸጋ መጽሐፍ ቅዱስ ምን ይላል? ብዙ ጥቅሶች አሉ። በውድ ልጁም እንዲያው እንደ ባለጠግነቱ መጠን በደሙ የተደረገ ቤዛነታችንን አገኘን ይላል ኤፌሶን 1:7 ላይ። እንደ ባለጠግነቱ መጠን ምንድን ነው ይሄ የባለጠግነት መጠን የሚባለው? ይህንን በሚቀጥለው ሳምንት በስፋት እናያለን። ያስተማረን የመከረን እግዚአብሔር ክብርና ምስጋና ይግባው። እንግዲህ ይህን ጉባኤ ማጠናከር ማስፋት አለብን። ላልሰሙ ሰዎች እያሰማችሁ፣ ላላወቁ ወጣቶች እያሳወቃችሁ፣ ሌሎችም ወደዚህ ቦታ እንዲመጡ እንድትጋብዙ በእግዚአብሔር ፍቅር እንጠይቃለን። ትምህርቱ ይጠቅማችኋል፣ ይረባችኋል፣ ለብዙ ሰዎች የመዳን ምክንያት ያደርገዋልና ወላጆቻችሁን ሳይቀር እህት ወንድሞቻችሁን ሳይቀር እየያዛችሁ እንድትመጡ በፍቅር አሳስባለሁ። እግዚአብሔር ይስጥልን። ጥያቄ ካላችሁ ጥያቄ? እሺ ስንታየ ስለ አብርሃም ሲነገር ከዚህ በፊት እግዚአብሔርን አምላኩን እስከ መፈለግ ደረጃ ድረስ ደርሷል። ከዛ በኋላ ደግሞ ቅድም መንገድ ስትነግረን ከተገረዙት በፊት እግዚአብሔርን ተቀብሏል። ከአዳም ጀምሮ እስከ አብርሃም ድረስ ያለው ትውልድ እንዴት እግዚአብሔርን ላያመልክ ቻለ? በምን አግባብ እንደዛ አይነት ክፍተት የተፈጠረው? ሁለተኛ አሕዛብስ የሚባሉት እንዴት መቼ ነው የተፈጠረው? እሱ ጋር ትንሽ ግራ ስለገባኝ። እንግዲህ እስከ ክርስቶስ ድረስ 3 ሕግጋት ናቸው ያሉት። ክርስቶስ እስከመጣበት ድረስ ሕገ ልቡና አለ፣ ሕገ ኦሪት አለ፣ ሕገ ወንጌል አለ። ዓለሙ በሙሉ እግዚአብሔርን እንዲከተል የተሰራለት ሕግ እነዚህ ናቸው። በሕገ ልቡና ብዙዎች ተጠቅመዋል፣ እግዚአብሔርን ሲያመልኩ ኖረዋል። ሕገ ልቡና በሙሴ በኩል ሕግ ከመሰጠቱ በፊት የነበረው ዲዩሬሽን ታይም። በዛ ዘመን ውስጥ የምንመለከታቸው በጽድቅ ሕይወት የተመላለሱ ሰዎች አሉ። አብርሃም አንዱ ነው፣ ኖህ አንዱ ነው፣ ሎጥ አንዱ ነው። ሌሎችም ደጋግ ሰዎች አሉ። አቤልን ብንመለከት አቤል ለእግዚአብሔር የሚገባውን መስዋዕት ያቀረበ ይላል። በተጻፈ ሕግ አይደለም፣ ባልተጻፈ ሕግ በሕገ ልቦና ተመርቶ። በአንጻሩ ደግሞ አመፀኛ ሰዎችም ነበሩ፣ ልክ እንደ ቃየል። እግዚአብሔር ቢፈልግ ይቀበለው ባይፈልግ አይቀበለው ብሎ እንክርዳድና ስንዴውን ቀላቅሎ ለእግዚአብሔር አቅርቧል። ሕገ ልቦናቸውን መጠቀም ያቃታቸው በሕገ ልቦናቸው ሲያምፁ የነበሩ ሰዎች አሉ። አሁን በኖህ ዘመን ሕገ ልቦና ውስጥ የነበሩ ሰዎች ናቸው። ኖህና ቤተሰቡ 8 ሰዎች ብቻ ናቸው እግዚአብሔርን ተከተለው ከጥፋት ውሃ ሄዳሉ። ሌላው ሰው ግን በሕገ ልቦና እግዚአብሔርን መከተል እምቢ ብሎ አምጾ ነው በንፍሮ የጠፋው። በሎጥም ዘመን እንዲሁ ሕገ ልቦናን የተጠቀሙበት ሰዎች አሉ። ባለመጠቀማቸው ደግሞ ለቅጣት የተዳረጉ ሰዎች አሉ። ስለዚህ እንደ ጥያቄ ከአብርሃም ጀምሮ ስንመለከት እንዴት ነው ሌሎቹ ሊጸድቁ ያልቻሉት? አመፅ ነው። እንኳን አይደለም የዛኔ ዛሬ በሐዲስ ኪዳን ዘመን ብዙ አመፀኛ ሰው አለ።
ሕገ ወንጌል እያወቀ እየሰማ አሁንም እኮ አለ ሕገ ህሊና። የህሊና ወቀሳ የእግዚአብሔር ድምፅ ነው። ሰው ሊሰክር ሲሄድ፣ ሊያመነዝር ሲሄድ፣ ደም ሊያፈስ ሲሄድ ምንም ምዕራፍና ቁጥር ባያውቅ ያ ሰውዬ እግዚአብሔር ተው ይለዋል። የህሊና ሕግ ያ የእግዚአብሔር ድምፅ ነው። በዛ ላይ ሁሉ አምጾ ነው እኮ ዛሬ ሰው ኃጢአት የሚሰራው። እግዚአብሔር ሳይወቅ ሰው ቀርቶ መስሎ ነው ይሄ ደም የሚያፈሰው ሰው የሚያርደው ብዙ ኃጢአት የሚሰራው ተው እያለ ከውስጡ ጋር እኮ ታግሎ እግዚአብሔርን እምቢ ብሎ። ስለዚህ ወደ ጥያቄው ከአብርሃም በፊት የነበሩ ሰዎች በዛ ልምምድ ውስጥ በእንቢተኝነት ውስጥ ስለነበሩ። ሌላው ምንድን ነው ያልከው? አህዛብም በዛ ህይወት ውስጥ ስለኖሩ እንግዲህ የአህዛብ ትውልዳቸውን ስንመለከታቸው አብርሃም ይስሐቅን ወለደ። የሕግ ልጅ ነው፣ ከሳራ የተገኘ ነው። እስማኤል ደግሞ አለ፣ የአህዛብ አባት ተብሎ የተነገረለት። የአህዛብ አባት እሱ ነው። እሱን የተከተሉ አሉ፣ በአብርሃም መንገድ የማይሄዱ የአብርሃምን አምላክ የማያመልኩ ያልተገረዙ አባታችን እስማኤል ነው የሚሉ እነሱ አሉ። ስለዚህ እነሱ አህዛብ ተብለው የመጡበት ምክንያት ከዛ ከእስማኤል ነገድ ስለተከፈሉ ነው። ይሄ ነው ምክንያታቸው። ግን እግዚአብሔር የይስሐቅንም የእስማኤልንም ወገን በሙሉ በክርስቶስ ለማጽደቅ ነው ክርስቶስ ነው የላከው። ለዚህ ነው መጽሐፍ ቅዱስ ሮሜ 4 ስንገባ እንደርስበታለን። እግዚአብሔር አብርሃም የአህዛብም አባት ነው ይለዋል በእስማኤል በኩል። ስለዚህ አህዛብ አብርሃም ከመገረዙ በፊት አባታቸው ነው፣ ለአይሁድ ደግሞ ከተገረዘ በኋላ አባታቸው ተብሏል። ስለዚህ የሁለቱም አባት ነው እያለ ደግሞ ያባባላቸው ያ ነው። ሌላ እሺ፣ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ስንት ሰዓት ነው? 9 ነው። 9 ስንት ደቂቃ ፈጅባችኋል ፕሬዘንት ብታደርጉ ሰዎች? እሺ፣ እንደዛ ከሆነ ጊዜ እንስጣችሁና ፕሬዘንት የሚያደርጉ ባለፈው ስንታየው የጀመሩት የዛው ግሩፕ አሉ ያላጠናቀቁትን ቀልጠፋ